ፕሮቴክቲቭ ስታይል ነው። ፕሮቴክቲቭ ስታይል ማንኛውም ስታይል ፕሮቴክቲቭ ስታይል መሆን ይችላል። መቼ የፀጉራችንን ጫፍ እስከደበቀልና እስከጠበቀልን ድረስ። ከምንድነው የሚደብቀው? ከልብሳችን ከመፈታተግ ወይ ካላስፈላጊ ንክኪ እንዳያደርግ ማለት ነው። ወይ ከምንቀመጥበት ነገር ጋር ወይ ከልብሳችን ጋር ወይ ተመሳሳይ ነገሮች። የሚደብቅልን ደግሞ የፀጉራችንን ጫፍ ነው ከመሰባበር፣ ከመሰንጠቅ፣ ከመቋጠርና ከመድረቅ። ጫፉ ተጠበቀ ማለት በወር ውስጥ የሚያርገው ግማሽ ኢንች ፀጉር ተጠበቀ ወይም ሪቴን አደረግን ማለት ነው። ስለዚህ ፀጉራችን አደገ እንላለን። የዛ ጊዜ እድገቱን ስለምናየው ለምን አይሰበርማ። ስለዚህ ይሄ ነው ትልቁ ዓላማ የፕሮቴክቲቭ ስታይል። ግን ጥንቃቄ የምናደርገው ምንድነው መሰላችሁ? ከመሰራታችን በፊት ፀጉራችን በደንብ መጽዳት አለበት። ጫፉን በጣም ጥሩ ተብሎ ማለት የተጠበቀ መሆን አለበት። የተቋጠረና ቀድሞ ካለ ቢቆረጥ አሪፍ ነው። ምክንያቱም መሰበሩ ስለማይቀር ከተቋጠረ እንደዛ እናዘጋጀዋለን። በምንሰራበት ጊዜ ደግሞ መጠንቀቅ ያለብን በጣም መጥበቅ የለበትም። የሚጎትት ይሆናል። ድሮ እንደምንሰራው ቅልቅም ተደርግ እንደምንሰራው እንደዛ መሆን የለበትም። ከተሰራም በኋላ ደግሞ ስንፈታው ደግሞ ተመሳሳይ ጥንቃቄ ማድረግ አለብን። በእርጥበት መፍታት ያለብን የሪቴን ያደረግነውን ግማሽ ኢንች ወይም ደግሞ 1 ኢንች ወይ እንዳቆየነው ጊዜ እንዳናጣው እሱን መጠንቀቅ አለብን። ስለዚህ ከመስራታችን በፊት ስንሰራና ከተሰራም በኋላ የሚያስፈልገውን ጥንቃቄ ካደረግን የፕሮቴክቲቭ ስታይል ዓላማ ተሳካ ማለት ነው።